አንድ ሰው ጥሩነትን ከየት ሊያገኘው ይችላል? ወይ ደግሞ ውስጡ ንጹህ መሆንን ልቡ ንጹህ መሆንን ከየት ሊያገኘው ይችላል? አንድ ሰው ንጹህ መሆንን ጥሩ መሆንን ሊያገኝ የሚችለው ከወላጆቹ ነው፣ ከማህበረሰቡ ነው። አንዳንድ ሰዎች ላይ መፍረድ አይቻልም። ምክንያቱም በእኔ እድሜ ላይ ያሉ ሰዎች ለምን ጥሩ አልሆንም ብዬ መፍረድ አልፈልግም። ምክንያቱም ያደጉበት ቤተሰብ ነው የሚወስነው። ወላጆቻችን ወይ እናታችን ወይ አባታችን ጥሩነትን፣ መልካምነትን፣ ለሰዎች መልካም ማድረግን፣ ስለ ሰዎች ስኬት ጥሩ መመኘትን፣ ስለ ሰዎች መልካም ነገር ማሰብን እያየን በዛ ማህበረሰብ ውስጥ እስካላደግን ድረስ ሁሌ ክፋትን፣ ምቀኝነትን እያየን ያደግን ሰዎች ከሆንን ስለ ሰዎች ጥሩ ማሰብ አንችልም ማለት ነው። እና አሁን በእኛ እድሜ ወጣት የሆኑ አብዛኞቹ አንዳንድ በምንሰራበት ቦታ ሊሆን ይችላል፣ በምንኖርበት ቦታ ሊሆን ይችላል፣ ጥሩ ያልሆነ አመለካከት አላቸው እና እንዲሁ አይቶ ሰውን መጥላት፣ እንዲሁ ሰውን አይቶ በሰው መናደድ፣ በሰው ስኬት አለመደሰት። እንዲህ አይነት ሰዎች ይህንን ነገር ከየት ነው ያመጡት ብለን ስናስበው ከቤተሰቦቻቸው ከማህበረሰቡ ነው የወረሱት እና እኛም ደግሞ ከዚህ በኋላ ላለው ጀነሬሽን የተሻለ ነገር መስጠት አለብን። ጥሩነትን፣ መልካምነትን ማውረስ አለብን እና አሁን ባለው የኢትዮጵያ አኗኗር ውስጥ በጣም የተበላሹ ብዙ ስለ ሰዎች ጥሩ አለማሰብን፣ ስለ ጓደኛ ጥሩ አለማሰብን፣ ስለ ቤተሰብ፣ ስለ እህት፣ ስለ ወንድም ከውስጥ የሆነ መልካም ያልሆነ ነገር አለማሰብን፣ እርስ በርስ በቤተሰብ ውስጥ መጥፎ ግጭቶች፣ እነዚህ ሁሉ የሚመጡት ከስር በፍቅር ማደግን በመልካም ነገርን እያዩ ማደግ ስለሌለ ነውና ሁላችንም ጥሩ ለመሆን ብንሞክር ውስጣችንን በመልካም ነገሮች ብንሞላ